ማሁን ሰዓት ስለመጣችሁ ነው ከመጀመሪያ ጀምሮ ያለውን ነገር ይሁት ተረጋግታችሁ ቪዲዮውን ይዩት። በቃ ምንም የተለየ አራታችንም ለእናንተ መጥፎ ነገር አስበን አይደለም። ብቻ ቢያንስ ተረጋጊና አራቱም እንዴት ሰው በዚህ ልክ አራቱም ሰው ሰት ይሆናል። ሰው እንዴት ሌላ ነገር ይፈጠራል እኮ አሊ ግራ ይገባኝ። ምን አይነት ድምጽ እስከምትሰሙ ነበር እየጠበቃችሁ ነበር ውስጥ ላይ? የምን ድምጽ ነው አብርሃም? የምን ድምጽ ነው? እሷስ እንዴት ትሳሳታለች? እኛ እያለን ቪዲዮ አስጀምረን መሳሳት ነው። አንተም ደግሞ እንደማትሳሳት ምንም ነገር እንደማይፈጠር ለኦዲየንስም ለኛ እኛ እናውቃለን። ኦዲየንስ ነው እንደሆነ ይወስደን እየተረዳ ነው። ለሩታ ኦዲየንስ ህይወቴን አይኖርልኝም። ገባሽ እንዴ? ምን ይሆናችሁ ነው ያላችሁ? በምን አይነት መንገድ ነው የተረዳችሁ ያላችሁ? ለሰው ብላችሁ ነው እንገደልካችሁ ነው የምትፈልጉት? ለሰው ብላችሁ ነው እንዴ እንገደል መክተም የምትፈልጉት? የምንገደል ነው የምትፈልጉት? ከዚህ በላይ ምን ታስገባኛለህ? ቆፈረህ እኮ ቀበርከኝ እንዴ? ቆፈረህ ቀበርከኝ እኮ ከዚህ በላይ ምን ታደርገኛለህ? አብርሃም ምንድን ነው የምታወራው እንዴ? ተረጋጋ አብርሃም በእናትህ። እኛ ሌላ ነገር ክፋት አሰብ እንዳልሆነ ያው ቪዲዮ ሸማው ለምን አትሄዱልኝ? በእናትህ በቃ እኔ እረፍት ፈልጋለሁ። በእኛ ቦታ ብትሆን አንተ የምታደርገው ነገር ነው። በቃ ምንም ነገር ልብ ንጹህ እንደሆነ ለማስተማር ነው። በቃ ሌላ ነገር የተፈጠረ እሺ እንታይ መንገድ በሌላ ነገር ማስተማር አቃታ እንዴ? ነገር በሌላ ነገር መንገድ ስለያስጨነቀኝ ነው። እኛ ሌላ ክፋት አስበን አይደለም አብርሃም በማርያም እንዴ። አንተ ምንም ነገር ማናሰብ ነው። ተረጋጋ። ምንም እኮ ምንም እንትን እኮ አይደለም። እሺ አሁን ከኔ ምንድን ነው የምትፈልጉት? አሁን በግልጽ አማርኛ ምንድን ነው የምትፈልጉት? ተረጋጋ፣ እንሄዳለን። በቃ ተረጋጋ። ይኸው ቁጭ በልሽ። ይኸው ተረጋጋ። እንሄዳለን። ሂዱልኝ። ይኸው ተረጋጋ። ቁጭ አልኩኝ እኮ በቃ ምን እንድረጋጋ ነው የምትፈልጉት? ተረጋጋ። አንተንም ሩታንም ለማስረዳት ሞክር እስኪ። አንተ ምን ሆነህ በቃ እንዴ? ይሄን ችግር የተፈጠረው ነው የተረዳ ሞክር። ግልጽ እኮ ነው አማርኛ አይደለ እንዴ? አቤል አሳልፈኝ አንዴ ዞር በል ዞርበል ሲጀመር በቃ እናንተ ጥሩ ነገር ነው አይደል ያደርጋችሁት? በጣም ጥሩ ስራ ነው የምትሰሩት። ሰው ህይወት ውስጥ እንደፈለጋችሁ ነው የምትገቡት የምትወጡት። ደስ እንዳላችሁ ነው። እኔን አሳልፈኛ ቤት እሺ፣ አንዴ ተረጋጋ። ሁላችሁም ሲጀመር አስመሳዮች ናችሁ። ኦኬ ማማ አይደለም የምትፈልጉት? በቃ ያው ተገላገለ። በቃ ችግር የለውም። ታትመጣለች ለኛ አላሰብንም። እንግዲህ ይመጣል እያልኩሽ ነበር እኮ ሄርሜላ እንዴ እንግዲህ ይመጣል እኮ እያልኩሽ ነበር አይደለ እንዴ? ይሄንን እንኳን ምንም ነገር እኮ ገብቷል። ምንም ነገር እንደሌላችሁ እኛ እንደምናውቀው በቃ ማወቅ ያለበት ሰው ማወቅ አለበት። እሺ በቃ እኔ አልቻልኩም ማቅማነት ነው። ስለዚህ ሂዱልኝ። በቃ ደከመኝ። በቃ የሰው ልጅ ደክሟል አይደለ? ይታመማል። በቃ አሁን ይደከመኝ። አሁን ውሃ ጠጣ፣ ተረጋጋ። አቤልና አልጠጣም። አመሰግናለሁ። በቃ አብርሃም ይሄን ነገር የለም እኛ ፈልገን ነው አንተ ወደዚህ እንድትመጣም ያለው ያረዱ ነገር በቃ ይፈልገን ነው። ከዛ አፍልታችኛ በቃ አልፈልግም። እኔ መጠጣ ከፈለኩኝ ሁሉ ነገር የለም። ስትረጋጋና ስታስበው ቁጭ ብለህ በቃ ይመጣል። እሺ ይመጣል። በቃ እሺ በቃ ሩታን ማስረዳት ካለብን እኛ እናስረዳት። አታስረዳው። በቃ ችግር የለውም። ሁሉም በቃ የት ነው የምንሄደው? አብርሃም እና ቁጭ ብለህ ቆመህ ልጠብቀኝ ነው? እራት በልተህ ምናምን ስትረጋጋ በልቻለሁ። እራት በልቻለሁ። በቃ ልተኛ ነው። ተጠቅለኝ እዚህ ጋር ልተኛ ነው። ልተኛ ነው። በቃ ነው። ሂዱልኝ ነው። ልተኛ ነው። ቆይ እንደ አብድ እያደረገ ነው አብርሃም። በቃ ሂዱ። እሺ በቃ እሺ እኔ አብጃለሁ። አብጃለሁ። ሂዱ። ያላሰብነውን ነገር ነው ያለው። ኧረ አብርሃም መረጋጋት እኮ መቻል አለብህ። አንተ ጁስስ ምናምን አምጣለት። ይሄ ልጅ ጤነኛ አይደለም እንዴ? ከዚህ በላይ በማስጨንቀው ይሻላል። አንድ ምን ነገር አብርሃም በቃ ኮርቼ ይባላል ወንድሜ አመጣጥ እንትን ኮርማብ ቢያንስ ተረጋጋነሽ ጧት እንደውልልካለ። በጣም ነው የምወደው ወንድሜ። ደህና ነህ? ሳላውቆ ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት ጨለማ ወረሰው ቤቴን አቅቶኛል ያላንቺኔ በስራ ዝዬ ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት ጨለማ ወረሰው ቤቴን አቅቶኛል ያላንቺኔ በስራ ዝዬ